ሰላም እንዴት ቆያችሁ? ዛሬ የላው ኦፍ ፐርሰን ሁለተኛ ከቻፕተር 1 ሁለተኛ ፓርት ከማየታችን በፊት አንድ ኬዝ ፕሮብሌም ልስጣችሁና ያንን ኬዝ የምትሰሩት ከሲቪል ኮድ አንቀጽ 1 እስከ 4 ኦኬ ሲቪል ኮድ from article 1 up to 4 ያለውን ታነቡና ትሞክሩታላችሁ። ከዛ ኋላ ከሱ ጋር የተገናኘውን ኮንሰፕት ዲስከስ እናደርጋለን ማለት ነው። ግልጽ ነው። አማርኛውንም እንግሊዘኛውንም በደንብ አንብቡትና የሆነ ሞክሩት። ከዛ በኋላ ኔክስት ያለውን ክላስ ከሱ ጋር የሚገናኘው ኮንሰፕት እናያለን ማለት ነው። እንግዲህ ኮድ ማንበብ ጀምሩ ለማለት ነው። እሺ ስክሪኑ ላይ እንደምታዩት ኬዝ ፕሮብሌም ኤንድ ኢሹስ ፎር ዲስከሽን ይላል። ኬዙ ምንድነው? ላንብብላችሁ መጀመሪያ በእንግሊዘኛ ያለውን። አቶ ኤ died 30 days before his wife B gave birth. ሁለት ባልና ሚስት አሉ። ሚስትየዋ ሳትወልድ በፊት ኦኬ ከ30 ቀን በፊት ባልየው ይሞታል። the first thing is ነው 2 hours after the birth of the child at Gandhi Hospital, the doctors predicted that the child would die within 18 hours from the time of its birth. ምንድነው የሚለው? ከተወለደ ከ2 ሰዓታት በኋላ ዶክተሩ ምን ይላል? ልጁ የተወለደው ልጅ በ18 ሰዓት ውስጥ ሊሞት ይችላል የሚል ፕሬዲክሽን ግምት ይሰጣል። ልጁ ሊሞት ይችላል ብሎ ማለት ነው። ከዛ ምን ሆነ? the child was taken home and unlike the doctor's prediction he was alive for 30 hours from the moment of his birth. ዶክተሩ ምንድን ነበር ያለው? በ18 ሰዓታት ውስጥ ሊሞት ይችላል ነበር ያለው። ነገር ግን ልጁ ከተወለደበት from the moment of his birth ምን ያህል ሰዓት ነው የቆየው? 30 ነው። ከዶክተሩ ፕሪዲክሽን ምን ሆኗል ማለት ነው? አልፎ ዶክተሩ 18 ነበር ያለው፣ ልጁ ግን ለ30 ሰዓታት ያህል በህይወት ቆይቷል። ከዛ ምን ሆነ? by the time he died having fallen from the arms of a baby sister. ከእህቱ እጅ ወርቆ ከዛ ምን ሆነ? በዛ ሰዓት ሞተ። 30 ሰዓት ቆይቶ ማለት ነው። አቶ ኤ ማለት የልጁ አባት ሳትወልድ በፊት እናቲዋ ሳትወልድ በፊት የሞተው ማለት ነው። አቶ ኤ doesn't have another child. ሌላ ልጅ የለው። ከቤቢ ሲስተር የሚለው ሌላ ነው። ብቸኛ ልጁ አሁን የሞተው ነው ከቤቢ ሲስተር እጅ ወርቆ ማለት ነው። ምንድነው የሆነው? the issue of the child's viability ማለት በህይወት የመቆየት። ይሄን ኮዱን ስታነቡ ታያላችሁ። አንድ ልጅ ቪያብል ነው የምንለው መቼ ነው? ተወልዶ 48 ሰዓት በህይወት ከቆየ። ኦኬ 48 ሰዓት በህይወት the issue of the child's viability አሁን ልጁ የሞተው በ30 ሰዓት ከተወለደ within 30 hours ነው። viability ለማለት በህጉ ኮዱን ካነበባችሁ 48 ነው። ያና አንድ ቪያብል ነው አይደለም ልጁ ቪያብል ነው አይደለም የሚለውን ቼክ ታደርጋላችሁ ከአንቀጽ 1 እስከ 4። ሁለተኛ ደግሞ his entitlement to inherit his father አሁን ልጁ አባቱን መውረስ ይወርሳል ወይስ አይወርስም የሚለው ነገር ብቁ ነው ወይ ለመውረስ። has caused dispute between the deceased child's mother and the parents of Ato A. ልጁ ቪያብል ነው አይደለም የሚለውና የአባቱን ንብረት ይወርሳል ወይስ አይወርስም የሚለውን በተመለከተ ክርክር ተነስቷል። ክርክሩ የተነሳው በልጁ እናትና በልጁ አባት ቤተሰቦች መካከል ምን ሆኗል? ክርክር ተነስቷል። እናንተ ምን ታስባላችሁ ነው ጥያቄ። ከአርቲክል 1 up to 4 ያለውን አንብቡና ልጁ ቪያብል ነው አይደለም አንድ፣ ሁለተኛ ለምን ቪያብል ነው የምትሉ ከሆነ ለምን፣ ቪያብል አይደለም የምትሉ ከሆነ ለምን፣ ከዛ ሁለተኛ ደግሞ
is he entitled to inherit his father አቶ ኤን የአቶ ኤን ፕሮፐርቲ ለመውረስ ኢንታይትልድ ነው ወይስ አይደለም ነው የምትሉ ከሆነ ለምን አይደለም የምትሉ ከሆነ ለምን ግን ይሄን ከመመለሳችሁ በፊት ምን አድርጉ አንብቡት አንቀጹ አርቲክል 1 ያለው ማለት ነው so that it የሆነ ከሞከራችሁ በኋላ እኔ ከቻላችሁ ግሩፕ ላይ ያስቀምጡ የራሳችሁን ሐሳብ ዲስከስ ብናደርግበት አሪፍ ነው ሁለተኛ ደግሞ እናወራበታለን ማለት እኔ ኔክስት ዚጋ ምናየው ፓርት አለ ኮንሰንት ኦፍ ፊዚካል ፐርሰናሊቲ ወይም ናቹራል ፐርሰናሊቲ ተፈጥሮ ሰው የሚጀምረው መቼ ነው የሚለውን ነገር እና አንቲሲፔቲቭ ፐርሰናሊቲ ይባላል እነሱን ስናወራ መልሱን ከዛ እናገኛለን ግን እናንተ as a brainstorming question ሞክሩት ኬዙ መስራት እንተናችሁን በዚህ አሳድጉ ማለት ነው thank you